ስኬት በምኞት መሆን የለበትም። ይሳካልኛል ተብሎ አይሆንም። እንደዚህ አይነት ነገር የለም። የክርስትና ነው ፕሪንሲፕል አለ። እግዚአብሔር የሚፈልገውን ከኔ ሲያገኝ ነው ስኬት እንጂ ስኬት አንዳንድ ነገሮች አይደሉም። ስኬት እግዚአብሔር ከኔ ጋር መቆሙ ነው። እግዚአብሔር ካንተ ጋር ካለ ምንም ነገር አብሮ ይኖራል። ያለ እግዚአብሔር ብዙ ነገር ከሚኖር ምንም ነገር ሳይኖር እግዚአብሔር ከኛ ጋር ቢሆን ለውድድርም ለንጽጽርም አይቀርብም። እናንተ ምርጫችሁ እንደሱ እንደሚሆን በጣም ተስፋ አድርጋለሁ። አብሬ ሆናለሁ ግን አለው ትእዛዜን ጠብቅ ብቻ አይደለም ያለው፣ በቀንና በሌሊት አስባለሁ። ቀጥሎስ አሰላስል፣ እንደ ምልክት አድርገዋለሁ። እዚህ ላይ ያደርጋሉ አይሁዳን፣ እዚህ ጋር አድርገዋለሁ እና አይን ሁልጊዜ ሲያይ እዚህ ጋር ይይ። እንደምታስታውሱት ዘዳግም 34 ላይ ሙሴ ሞቷል። ታላቅ ሰው ነው ሙሴ። እኔ መጽሐፍ ቅዱስ ከፍቼ ሳነብ አንዳንዴ እምባ ይለኛል። እነ ሙሴን ሳነባቸው በጣም ብዙ ሰው ለማግኘት የሚታገለው ነገር ትተው በጣም ብዙ ሰው የማይመርጠውን ነገር የመረጡ ሰዎች ናቸው። ለዛ ነው ከእግዚአብሔር ጋር ባለ ታሪክ የሆኑት። ኦፕሽን ምርጫ አተው አይደለም፣ እግዚአብሔርን መርጠው ነው። ቤተ መንግስት፣ ለዛውም የፈርዖን ቤተ መንግስት፣ በወርቅ የተንቆጠቆጠ ቤተ መንግስት፣ የፈለገውን አገር ሄዶ ባሪያ ማድረግ የሚችል አገዛዝን ትተው ከእስራኤል ሕዝብ ጋር ጭቃ ለማብኳት፣ እንደውም መጽሐፍ ከእስራኤል ሕዝብ ጋር ለሚለው ከእግዚአብሔር ሕዝብ ጋር ነው የሚለው። አሁን ባሪያ ነው ሕዝቡ ስታየው አይመስልም። እግዚአብሔር ሲያየው ሕዝቤ ነው አለ። ሙሴ ያየውና የእግዚአብሔር ነው ሕዝብ፣ ከነሱ ጋር ጭቃ ማብኳት ፈርዖን ቤት ወርቅ ላይ ከመቀመጥ ይሻለኛል። የወሰነ ቀን የከፈለው ዋጋ ቀላል አይደለም። መንገዱ እንደዚህ በቀላሉ እንደምንነጋገረው አይነት ቀላል መንገድ አይደለም። በእውነት ግን ደግሞ እግዚአብሔር ጸጋ አለ። ግን ዲተርምን መሆን ግን ይጠይቃል። ሰዎቹን የዋቸው ጨካኝ መንፈስ አልተሞሉ፣ የተለየ ጸጋ ስጦታ የሌላቸው ላይ ሕግ ነው ገና ያለው። ለዛውም ሙሴ ሰው ሲሞት ነው እውነቱ የሚጻፈው። በሕይወት እያለማ ምን ይለኛልም ተብሎ አንዳንዴ እና ሲሞት እንደዚህ አለ አይደል? አይኑ አልፈዘዘም፣ ጉልበቱ አልደነዘዘም፣ ብርቱ ነበር ሲሞት። በፈርዖንና በግብፅ ፊት፣ በእስራኤል ልጆችና በምድረ በዳው መካከል እነዛን አስፈሪ ምልክቶችና ተአምራትን እንዳደረገ እግዚአብሔርን ፊት ለፊት እንዳዋራ እንደ ባሪያው እንደ ሙሴ ያለ የለም ተባለ ሲጻፍ። አየ ሙሴ ሲሞት እስራኤል ሐዘን መቀመጧ ብቻ አይደለም፣ ኢያሱም ሐዘን ይቀመጣል። ከሙሴ ቀጥሎ ማገልገል ሲቃይ ነው። ኦልሬዲ ሙሴ ያስቀመጠው ስታንዳርድ አለ። ወይ የሙሴ አይነት መሆን አለብህ ወይ መብለጥ አለብህ። አትሊስት የሙሴ አይነት መሆን አለብህ። የተለመደ የተቀመጠ ስታንዳርድ አለ። ለኢያሱም ሲቃይ ነው። ሕዝበ እስራኤልም በሙሉ ተሰብስበው መጥተው ያሉት እሱን ነው። ችግር የለውም አሉት፣ እንገዛልሃለን። ግን ከባሪያው ከሙሴ ጋር የነበረ እግዚአብሔር ብቻ ካንተ ጋር ይኑር። በቂ ኤክስፔሪየንስ አለ። 40 ዓመት ተከተለዋል ሙሴን እግር በእግር። በጣም ብዙ ነገሮችን ሙሴ ሳይ አብረኸው አይታል። በሙሴ መጠን ባታይም አንተ ተራራ ግርጌ ቁጭ ብለ እሱ ተራራ አናት ላይ ተቀምጦ የሆነ ያንን ደመና አንተ ጋር ይኑር እንጂ እንገዛለን። አሁን የኢያሱ ጥያቄ እንደማለው ነው። እግዚአብሔር ከኔ ጋር ሁን ስለተባልኩ ብቻ መሆን አይነት አይደለሁም። እኔ ባሪያዬ ሙሴ ያዘዘን ትእዛዝ በቀንና በሌሊት አስብ፣ አሰላስል፣ አይንን ከዚህ ሕግ ላይ እንዳትነቅል፣ ፈቀቅ እንዳትል። እንደዛ ከሆነ እኔ አብሬ እሆናለሁ። ይቀናልሃል፣ ይሳካልሃል፣ ይከናወንልሃል። ግን ስኬት የእግዚአብሔርን ሕግ በመጠበቅ ሲሆን ጥሩ ነው። ስኬት በምኞት መሆን የለበትም። ይሳካልኛል ተብሎ አይሆንም። እንደዚህ አይነት ነገር የለም። የክርስትና ነው ፕሪንሲፕል አለ። እግዚአብሔር የሚፈልገውን ከኔ ሲያገኝ ነው ስኬት እንጂ ስኬት አንዳንድ ነገሮች አይደሉም። ስኬት እግዚአብሔር ከኔ ጋር መቆሙ ነው። እግዚአብሔር ካንተ ጋር ካለ
ምንም ነገር አብሮ ይኖራል። ያለ እግዚአብሔር ብዙ ነገር ከሚኖር ምንም ነገር ሳይኖር እግዚአብሔር ከኛ ጋር ቢሆን ለውድድርም ለንጽጽርም አይቀርብም። እናንተ ምርጫችሁ እንደሱ እንደሚሆን በጣም ተስፋ አደርጋለሁ። ክብር ለኢየሱስ ይሁን። አብሬ ሆናለሁ ግን አለው ትእዛዜን ጠብቅ ብቻ አይደለም ያለው፣ በቀንና በሌሊት አስብ አለው። ቀጥሎስ አሰላስል፣ እንደ ምልክት አድርገዋለሁ። እዚህ ላይ ያደርጋሉ አይሁዳን፣ እዚህ ጋር አድርገዋለሁ እና አይን ሁልጊዜ ሲያይ እዚህ ጋር ይይ ቶትህን፣ ዲዛይርህን፣ አፒታይትህን ኮንትሮል ያደርግልሃል። እዚህ ላይ ያደርገው። ቀጥሎ እዚህም ላይ ያደርገው፣ አንጠልጥል፣ እንደ ምልክት አድርግ። ያየ በሙሉ ሲያይ ከሕግ ውጭ እንዳያዋራህ ዲሲፕሊን ሁን አለው እግዚአብሔር። የፈለግከውን እንዳትሆን ሕጉ የሚጠይቅን ስጠው፣ ያኔ የምትፈልገውን በሙሉ ታገኛለህ። እስቲ አሜን በሏ። ኦልሬዲ እግዚአብሔር ይህንን የሚናገረው ለመረጠው ሰው ነው። አፖይንት ላረገው ሰው ነው። ሕዝቤን ትመራለህ ላለው ሰውዬን ይህንን ሁሉ ትእዛዝ የሚሰጠው። ትመራለህ ብለኝ የለይ? ኦልሬዲ በትሩን ሰጥተኛል፣ ወንበሩንም ሰጥተኛል። ሙሴም ሞቷል፣ እንደፈለግኩ ላድርግ። አይቻልም። ክብሬ አብሮ አይሆንም። እኔን ከፈለግከኝ አለው እግዚአብሔር፣ በዚህ በኩል ሂድ፣ እኔ እዚህ ጋር ነው ያለሁት። እኔ ፈለግኩ ኢየሱስ እሺ አለ። የእግዚአብሔር ባሪያ ሙሴ ከእግዚአብሔር ጋር ያለው መንገድ አይቷላ። እሺ አለ። የእስራኤል የሕዝብ አለቆች በእስራኤል መካከል በሕዝቡ መካከል መንቀሳቀስ ጀመሩ። ምዕራፍ 3 ላይ በሕዝቡ መካከል መንቀሳቀስ ጀመሩ። ቀድመው እነዛ ሰላዮች ገብተው ምዕራፍ 2 ላይ ረአብ ጋር ጨርሰው ወጥተዋል። የከተማይቱን ሁኔታ ኢያሪኮን፣ ከነዓናውያን 7ቱ ነገሥታትን ሰልለዋል እና ጥላቸው ከላያቸው መገፈፉን በእስራኤል አምላክ ልባቸው መራዱን እስራኤል እየተጠበቀች እንደሆነ ቀድመው መጥተው ለኢያሱ ነግረውታል። ከፊት ሰላሳ 38 ዓመት ተኩል እዛ የዞራችሁት ቃዴስ በርኔ ሲና ምድረ በዳ ላይ አንድ ተራራ ነው። 38 ዓመት ተኩል የዞራችሁት። ከዚህ በኋላ የምትሄዱት የለመዳችሁትን አይደለም። ስለዚህ ደመናውን በጥንቃቄ ተከተሉት አሏቸው። ደመናው ካልተንቀሳቀሰ እንዳትንቀሳቀሱ፣ ደመናው ከተንቀሳቀሰ እንዳትቆዩ። ሕዝበ እስራኤል በንቃት ሲጠብቅ የእግዚአብሔር ባሪያ ኢያሱ ድፍን ሕዝቡ ሰበሰበና እንደዚህ አላቸው፣ አምላካችሁ እግዚአብሔር ነገ በመካከላችሁ ድንቅን ነገር ያደርጋልና እናንተ ዛሬ ተቀደሱ። ነገ አለ። መቼ? ነገ አምላካችሁ እግዚአብሔር በመካከላችሁ ያልፋል። የሚያልፈው ድንቅ ነገር ሊያደርግ ነው። ሊገላችሁ አይደለም፣ ሊያጠፋ አይደለም፣ ሊፈርድ አይደለም። ድንቅ ነገር ሊያደርግ ነው። ተአምራት እግዚአብሔር ሊሰራ ነው። ግን ይሄ እግዚአብሔር ነገ ብሎ ቀጥሯል። እግዚአብሔር ደግሞ ቅዱስ ነው፣ ክቡር ነው፣ ንጹሕ ነው። በመካከላችሁ ሲያልፍ እርም እንዳያገኝ ዛሬ ጨርሳችሁ ደሩ። የመንጻት ሥርዓት ፈጽሙ ዛሬ አላቸው። ታጠቡ፣ እላያችሁ ላይ ያለ እርም ነገር ካለ አስወግዱ፣ በንጽሕና ቁሙ። አጠገባችሁ ካለ ሰው ጋር ያለ ነገር ካለ ፍቱ፣ ጨርሱ። በውስጣችሁም በደጃችሁም በእግዚአብሔር ፊት ቅዱሳኑ። እግዚአብሔር ቅዱስ ነው። ያለ ቅድስና ሰው እግዚአብሔርን ደስ ሊያሰኘው አይችልም።
ያለ ቅድስና እግዚአብሔርን ማየት አይቻልም። እግዚአብሔር ቅዱስ ነው። ይመጣል። ነገር የሚመጣው ተአምር ሊያደርግ ነው፣ ሊቀስፍ አይደለም። በምድረ በዳ እንዳያችሁት ሊያስወርሳችሁ ነው የሚመጣው። ከነዓን ልትገቡ ነው። በር ላይ ነው ያላችሁት። ነጋው ዮርዳኖስ አለ ከፊታቸው። ኢያሪኮ አለች። ተአምር ሊያደርግ ነው። እኛ ምን እናርግ? ተቀደሱ። እኛ ምን እናርግ? አስተካክሉ። አረማመዳችሁን፣ አካሄዳችሁን አስተካክሉ። እግዚአብሔርና ሌላ ነገራው ሚክስ እንዳታረጉ። ምናልባት በምድረ በዳ ተከታትሏችሁ የመጣ የግብፅ ጣዖት ካለ፣ ምድረ በዳ ያልተራገፈ ነገር ካለ አራግፉ ዛሬ። ለምን? እግዚአብሔር ነገ በመካከላችሁ ይመጣል። ክብር ለኢየሱስ ይሁን። የእግዚአብሔርን መምጣት የማይፈልግ እግዚአብሔር እንዲመጣ እግዚአብሔር የተለየ ነገር እንዲያደርግ የማይጓጓ ሰው የለም። እግዚአብሔር ደግሞ የሚጠይቀውና የሚፈልገው ነገር ደግሞ አለ ሁልጊዜ ከኛ። ዛሬ ተቀደሱ፣ ዛሬ ወስኑ፣ ዛሬ ጨርሱ። ለነገ መምጣቱ እግዚአብሔር አይቀርም፣ ይመጣል። ግን እናንተ አስተካክሉ ሕይወታችሁ። ይህ ሕዝብ ከግብፅ ምድር ከአባቶቹ ጋር አብሮ በልጅነቱ ቢወጣም በምድረ በዳ ግን ትንሽ ተቀይጧል። የግብፅ አማልክትን ማምለክ፣ ጥጃ ማምለክን እያሳዩት ነበርና አሮን። ስለዚህ የተወሰነ የተቀየጠ ነገር አለው። የመንጻት ሥርዓትም ደግሞ ያደረገው እዛ ማዶ ነው። ግርዘትንም የፈጸሙት ገና ድሮ ነው። ከዚህ በኋላ ነው ግርዘት ራሱ የሚፈጸመው ጌልጌላ። እና በጣም ብዙ የተቀየጠ ነገር አለ። አስወግዱ። ራሳችሁን ቀድሱ። ራሳችሁን ቀድሱ ማለት በእግዚአብሔር ቅድስና የሚተካከል ነገር ታመጣላችሁ ማለት ነው። አቅርቡለት። ናቱ ቀድሟችሁ ከፊታችሁ ይሄዳሉ። ከዛስ ይላል እንግዲህ አሁን እኛ ኦልሬዲ ቀይ ባህር የዮርዳኖስንም የኢያሪኮን በደንብ ስላጠናን እንጂ ህዝቡን ዝም ብላችሁ አዳምጡት። የመጀመሪያ ሰሚ ነው። ከዛስ ትንሽ አሁን ነገሩ ቢያስደስታቸውም ነገ እግዚአብሔር ድንቅ ያደርጋል፣ በጣም ያስደስታል። አይ ቲንክ አሜን ይላሉ። ምክንያቱም አሁን ኒው ቢግኒንግ ነው፣ አዲስ ጅማሮ ነው። ከነዓን ሊገቡ ነው። አባቶቻቸው ሲጠብቁት የነበረው ልጆቻቸው ሊይዙት ነው። በምድረ በዳ ሁሌ ከሙሴ አፍ አይጠፋም። ያ ሁሉ ምልክት ሲደረግ ሙሴ እዚህ እንቆይ አይልም፣ ወደ ከነዓን ይላል። ያ ሁሉ ታምራት ወደ ከነዓን። ዛሬ አየ ሊቀበሉ ነው ከነዓንን። በቃ መጨረሻ ላይ ደርሳቸዋል። መዝጊያችሁ ላይ ናቸው። በጣም ያስደስታል። ይሄንን ደግሞ ፍጹም ለማድረግ እግዚአብሔር ነገ ይመጣል፣ ታምራት ያደርጋል፣ ድንቅ ነገር ይሆናል በመካከላችሁ። ግን ዛሬ እናንተ በንጹህ ሕይወት ጠብቁት። አታስነኩ። ራሳችሁን ጠብቁት በጥንቃቄ። ሕጉ የሚለውን አድርጉት። አሁን ሕጉን አናቅም ማለት አይቻልም። ዘዳግም ላይ ሙሴ ከልሶታል ለዚህ ትውልድ። ዲትሮኖሚ ዘዳግም የተባለው ሕጉ ተደግሞ የተነበበበት ስለሆነ ነው። ሕጉን ድጋሚ ያነበበው ለአዲሱ ትውልድ። አልሰማንም ማለት አይቻልም። አባቶቻቸው ስለሌሉ ሙሴ ለዚህኛው ትውልድ አነበበለት። ሕጉ አነበበለት። ይሄው ሕጉ ይሄ ነው። ለዛውም ከአባቶቻቸው በተሻለ መንገድ ትራንስሌት ሁሉ አድርጎታል። ብዙ ነገሩን እየተረጎመ እያብራራ ነው ሙሴ እንደውም ያቀረበው ለአዲሱ ትውልድ። ባርኮ መርቋቸው ነው ሕጉን አንብቦ የሞተው ሙሴ። አናቅም ማለት አይቻልም። በሕጉ መሰረት ከእናንተ የሚጠይቀውን ነገር እያደረጋችሁ በንጽህና አምላካችሁን እግዚአብሔርን ጠብቁት። ነገ እግዚአብሔር የተናገረውን ያለውን ለ40 ዓመታት ሲጠበቅ የቆየውን ያንን ይሰጣቸዋል። ምናልባት 40 ዓመት ለዚህ ትውልድ ነው። 40 ዓመት 400 ዓመት ወደ ኋላ ለአብርሃም ዘፍጥረት 15 ላይ የተናገረው ቃል ነው። ይሄ ቃል ትዝ ይላችኋል። አብርሃም ዘፍጥረት 15 ላይ እግዚአብሔር ብሎታል። ሕዝብ ወይንም ትውልድ ለ4 ትውልድ በባዕድ አገር ሄዶ ይገዛል አለውና ከዛስ አወጣቸውና ተስፋ ወደ ሰጠው ምድር አስገባቸዋል ብሎ ከ400 ዓመት በፊት ለአብርሃም ቃል ገብቶለታል። በቅርብ ጊዜ ከሆነ ደግሞ ለሙሴ ነግሮታል። በጣም በቅርብ ከሆነ ደግሞ ለእናንተ ምድረ በዳ ላይ አስተዋውሷቸዋል። በጣም በቅርብ ከሆነ ደግሞ ከዮርዳኖስ ማዶ ገና ዮርዳኖስን እዚህ ጋር እያላችሁ ደግሞ ሪቫይዝ ተደርጎላችሁ እግዚአብሔር ለ400 ዓመት በላይ ተስፋ አድርጎ ሲጠብቅ
በቃ ስራውን ስራ። አዎ ቶሎ ቶሎ። እንደውም አንተ ስለማትችል ሌላ ሁሉ እንዲጨምርልህ ለምን። ኢያሱ ይሄንን ትውልድ ያለው እሱን ነው። ነገ እግዚአብሔር በመካከላችን ነው ድንቅ ነገር ያደርጋል። እናንተ ተቀደሱ